ኢንተርቪዎች አንዳንድ ጊዜ ያስቃሉ፣ አንዳንድ ጊዜ ያዝናናሉ፣ አንዳንድ ጊዜ ግን እጅግ በጣም ያስፈራሉ። ዛሬ በቴሌቪዥን ታሪክ እጅግ አስፈሪ የሚባሉ 5 ኢንተርቪዎች እነማን እንደሆኑ እናያለን። በእነዚህ ቪዲዮዎች እነዚህ 5 ሰዎች ምን ልዩ ነገር አድርገው እንደሆነ የታሰሩት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም አንደኛ ላይ ያለው ብዙ ሰዎችን እንቅልፍ የነሳ ንግግር ነው። ቻርልስ ማንሰን በኢንተርቪው መሃል አይጮህም፣ አይበሳጭም፣ ዝም ብሎ ግን ይስቃል። እጋ ብሎ ሚስጥር በሚመስሉ መንገዶች እያወራ ካሜራው ላይ አፍጥጦ ነፍሳችሁ እስኪጨንቅ ድረስ ያያቸዋል። የእሱን ኢንተርቪው አስፈሪ የሚያደርገው መናደዱ አይደለም፣ ግራ የሚያጋባው እርጋታው ነው። ለመሆኑ አንድ ነፍሰ ገዳይ እንዴት ሊረጋጋ ይችላል? አወራሩና የማይገመቱ አስተሳሰቦቹ ሌላ ዓለም ውስጥ ያለ ሰው የምታወሩ እንዲመስሉ ያደርጋቸዋል። በጣም የሚያስፈራው ደግሞ የሚያደርገው ነገር አንዳች ሐዘን አለማየታችን ነው። ፍጹም ኩራት ፊቱ ላይ ትመለከታላችሁ። እንዴት? ጄፍሪ ዳነር። ይህ ሰው ከማንሰን የሚለየው ደግሞ ለስለስ ባለ መንገድ መናገሩ ነው። ትህትናው ያስገርማል። ስለ ወንጀል ሕይወቱ ሲናገር አስገራሚ የሆኑ ትንንሽ መረጃዎች ሳይቀር ማስታወሱ ነው። ምንም ሐዘን ወይም ድንጋጤ አታዩበት። ስለ ገደላቸው ሰዎች ሲያወራ አንድ ነጋዴ ምን መግዛት አለብኝ ብሎ እንደሚያወራው እስኪመስል ድረስ ምንም አይነት ስሜት አያሳይም። አስቡት እስኪ፣ ከ50 በላይ ሰዎችን የገደለ ሰው እንዲህ ዘና ብሎ እንዴት ያወራል? አስፈሪ ዓለም ላይ መሆናችን ያሳያል። አብሯቸው የሚኖረው ሰው ምን ያህል ክፉ እንደሆነ ማወቅ አለመቻል እጅግ የሚያስፈራ ነገር ነው። ሪቻርድ ራሚሬዝ። ይህ ሰው ኢንተርቪው ሲሰጥ ፊቱን አይደብቅም፣ ዝቅ ብሎ አያወራም። ጭራሽ ይህም ብሶ በሕግ ክፍልና ኢንተርቪው የሚያደርግበት ወቅት ሰይጣናዊ የሆኑ ምልክቶችን ያሳይ ነበር። ካሜራው ጠላቴ ይመስል አፍጥጦ ነበር የሚያየው። የእሱን ኢንተርቪው ስታዩ እናንተን አልፎ የሚያያችሁ ነበር የሚመስለው። ወደ ካሜራ እያየ ሲስቅ ኢንተርቪው ሳይሆን እናንተ ላይ እየዛተ ነበር የሚመስለው። እንደዚህም አለለክ። ቴድ ባንዲ በዚህ ቻናል ላይ አዲስ አይደለም። ከዚህ በፊት በሰራነው ቪዲዮ ላይ ምን አይነት ሰይጣናዊ ሰው እንደሆነ ነግረናችኋል። ምንም የሚያስፈራ ነገር አታዩበትም። ራሱን በደንብ መግለጽ ይችላል። ረጋ ያለና አስተዋይ ሰው ይመስላል። ስላደረጋቸው ግድያዎች ሲያወራ ራሱን እንደ ሶስተኛ ወገን ነበር የሚያየው። ልክ ሌላ ሰው የሚያደርገውን ነገር እየነገራችሁ እንደሚመስል ማለት ነው። በጣም ሰዎችን ማታለል ይችላል። በዚህም መንገድ ነበር ሴቶችን እያታለለ ወደ ሞት ያመራቸው። ክሪስ ዋትስ መጀመሪያ ወደ ሚዲያ የመጣው ልጄና ሚስቴ ጠፉብኝ እርዱኝ እያለ ሲያወራ ነበር። ነገር ግን በደንብ ላስተዋለው ሰው የሆነ ችግር ይታይበታል። የማሁን ሰዓት ላይ ይስቃል። የሰውነቱ እንቅስቃሴ ከሚያወራው ነገር ጋር አብሮ አይሄድም። ንግግሩ የእውነት ቤተሰቡ ያሳሰበው ሰው አይመስልም ነበር። ይሄ ሰው ታዲያ ማን ነው? ከብዙ ቀናት በኋላ እውነቱ ወጣ። ቤተሰቤ ጠፉ እያለ ያወራ የነበረው ሰው የገዛ ቤተሰቡን የገደለው ራሱ ነበር። ይህን ካወቃችሁ በኋላ የእሱን ኢንተርቪው ድጋሚ ማየት እጅግ የሚረብሽ ነገር። ምክንያቱም ቤተሰብ አስተዳዳሪ መሆን ያለበት ሰው ልጄና ሚስቴ ጠፉብኝ እያለ ግን ደግሞ ራሱ እንደገደላቸው ማወቅ እጅግ እንቅልፍ የሚነሳ ነገር። እናንተስ የማን ኢንተርቪው ረብሻችሁ? ምኑስ ረብሻችሁ? ድጋታቸው ነው? አስተያየታቸው ነው ወይስ ፈገግታቸው? እስቲ በኮሜንት ሴክሽን ተሳውቁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ሳምንት እንገናኝ።